ምናልባት በህይወት ያጋጠሙ የማይረሱት ተግዳሮት ካለ ያንን ተግዳሮት እንዴት እንዳለፉ ይሄ ማሉ ላይ 74 ዓመተ ምህረት የደረሰው ተግዳሮቱን ለመሞት ወስኛለሁና ወደ ጌታ ለመሄድ ወንጌላዊ ኤርሚያስ ጋር ማታ ተነጋግረን መሞታችን ዛሬ አይቀርም ወደ ጌታ እንሄዳለን ብለን ትንሽ ልባችን ውስጥ ቅር የሚል ነገር ካለ ብለን ንስሐ ገባን ነበርና ውሳኔ ይፈልጋል። ምቱ በዛ፣ ራቡ በዛ፣ ስቃዩ በዛ። 2-3 ቀን ማደር ሆነ። ተስፋ የለም ደግሞ በወቅቱ ሰውን የገደሉ ናቸው። ምሕረት አያደርጉም እና ይሄንን ሳስብ ውሳኔ ወስኛለሁ። አንዳንድ ቀን እንደዚህ ያስባለሁ። ሞቻለሁ። እኔ ከሞትኩ በኋላ ሌላን ምን ይገላል? አሁን እኔን በሽታ ቢገል ወይ እኔን ሰው ቢገል በሽታ አይደለም። ሰው እኔን ቢገል ሰው እኔን አልገደለም፣ ጌታ ወስዷል ይላሉ። እግዚአብሔር ታላቅ ስለሆነ የሚገፉ ሁሉ የተጋፉ ወንጌል ስራ እስከዚህ ድረስ አደርሰናል። ምናልባት ስደት ደርሶ መከራ ደርሶ እኔን ያጠፋል የሚል ሐሳብ ያለ ሰው ካለ ኢምሩ ብቻ ምንም አያደርግም። መከራ ውስጥ ከገባ በኋላ እግዚአብሔር ያወጣል። ሲድራቅ ሚሳቅ አብደናጎ እሳት ውስጥ ከገቡ በኋላ ወጣ እንጂ ሳይገቡ አያድንም እግዚአብሔር። አንድ ሰው መከራ ውስጥ ከገባ በኋላ እግዚአብሔር ማውጣቱ ልማዱ ነው እና ለመከራ ፈርተን የሸሸን ኃጢአት ውስጥ እንገባለን። ሁለተኛ ደግሞ ሻንቆ ምድር ላይ የገጠመን ምንድነው? ባለቤቴ እርግዝና በጣም ተሸክማ ያለች ውሃ ሊቀዳ ሄጄ ውሃው በመሰላል ወርደን ነው ጉድጓድ ውስጥ የምንቀዳው። ውሃውን በአህያ ጋሪ ቀድቼ ሲወጣ አህያው ላይ ጫንኩ። በገመድ ነበር ይዤ ሲመጣ እጄ ላይ ገመዱን ጠምጥሜ አህያው ጋር ሲመጣ ዝንጀሮ መንገድ ላይ ወጥቶ አህያውን አስደነገጠ። አህያው ሲዘል እጄን ገመድ አለቅም አለ። አህያውና እኔ አንድ ላይ ገደል ገባን። በመሬት እኔን ጎተተና በዛን ጊዜ እጄ ተላጠ። ሆዴ ላይ ምን እንጨት እንደወጋ የውስጥ አንጀት ወደ ላይ ውጭ ወጣ ተባለ። ያመመኝ ሲያሸንፍ አርባ ምንጭ ሆስፒታል ሄድኩኝ። ባለቤቴን እዛ ሻንቆ ላይ ትቼ ኦቶርሜ ላይ ትቼ ሻንቆ ላይ ትቼ አርባ ምንጭ ሲሄድ ዶክተር አይቶ ውስጥ ያለው አንጀት አንድ ፓርቲ ወደ ውጭ ወጥቷል ብሎ ኦፕሬሽን ክፍል አስገባ። ብቻዬን ነበርኩኝ አርባ ምንጭ። ማንም ሰው እኔን የደረሰ የለም። አንድ ላብ ዘመድ አለች። እሷን ይዤ ሐኪም ቤት ገባሁ። እያለቀስኩ የጮህኩ እዛ ኦፕሬሽን ተደርጎ ኦፕሬሽን እንዳደረጉ ሸኙት። የት ሊሄድ ከሆስፒታል እስከ ሲቃላ በቅጥ እንደዚህ የተፋቅኩ ዘመድ ቤት ገብቼ እዛ ሞት ይሞታል ስል እየዳንኩ እንዲሆን ባለቤቴ እዚህ በረሃ ላይ ቀረች። ማንም ጠያቂ የለም ነበረ። ደሞዙም በቂ አይደለም፣ 80 ብር ነው እዚያን ጊዜ። በዚህ አይነት ሁኔታ እግዚአብሔር ስረዳ አየው። በአህያ ገደል ላይ ገብቻለሁ። እና ሶስተኛ ደግሞ ሆዴ አንበባ ይዞ ሊገለኝ ሻንቆ ላይ እኔን ሲሞክር አንድ 5 ብር ከፍዬ እኔን ሐኪም ቤት ውሰድ አልኩት። መሳሪያ ተሸክሞ ከሌሊቱ 6 ሰዓት ላይ ተነሳን። በቃ ሞታለሁ፣ እኔ ከምሞት እኔ ሐኪም ቤት ደርሼ ሞታለሁ አልኩትና ደማካ ደርሰን ታክመን አንበባ መድኃኒት ሁሉ ከወሰድኩ በኋላ ወደ ቤት ስመለስ ሐምሩ ገባታናውን አገኝቶ እየጠጣ እየተጫወተ ቀስ ብለን እንሄዳለን በማለት ቀኑን ሲውል ኃይለኛ ዝናብ ወረደ። በረሃው ላይ እንደሚታወቀው ከስከ የሚባል ከፍተኛ ጎርፍ መንገዱን ዘጋ። በምን እንሄዳለን ብለን ጌታ ሆይ በዚህ በኩል እየታመምኩኝ ነን፣ ከፊት ውሃ ተደቅኗል፣ ባለቤቴ እዛ ጫካ ውስጥ ብቻዋን ናት። ጌታ ሆይ አንተ መፍትሄ ለእኔ ምንድን ነው ብዬ ስጸልይ ሐመሩ መሳሪያውን ለእኔ ሰጥቶ በእኔ እጅ ያለውን በትሩን ወስዶ ውሃ ውስጥ ገባ። አትግባ ሲል የገባው ሐመር ውሃውን ይዞ ሄደ። ውሃው ይዞ ከሄደ በኋላ አንድ ጊዜ ጮህኩና መሳሪያውን ወርውሬ እኔም ውሃ ውስጥ ወደቅኩኝ። የልጁ እህት መሳሪያውን ወስዳ በእኔ ጆሮ ላይ ተወከሰች። በቃ በዛን ጊዜ ሞት ነበረ ለእኔ። ወድቄ ጌታ ሆይ ብዬ ስነሳ ሰውየውን ታች 30 ሜትር ላይ ወስዶ ወደ ሌላ አቅጣጫ ውሃ ወርውሮ ቆሞ ራሱን እንዲህ እያለ ነው፣ ራሱን እየጠረገ ነውና ሴቶች ወዲህ ያሉት እሱን ገፍትራችሁ ጣሉ፣ ግደሉ፣ እሱ አይደለና ልጅ አስገባ እያሉ ወደ ኋላ ወጥቼ እያለቀስኩ ጌታን አመስግን ውሃው ካለፈ በኋላ ጫካ አድረን ባለቤቴ ጋር ጠዋት ቤት ደረስኩ። በሽታው ጠፋ። የት እንደሄደ
ይህን ሁሉ መከራ ሲደርስ ወንጌል ብቻ ይታያል፣ ሌላ ነገር አይታይም። በቃ እስከ ሞት ነፍሴ እስኪወጣ ድረስ የሚታየን ምንድን ነው? ወንጌል ነው። ወንጌል ስራ ይታያል እንጂ ሌላ ነገር እኔን አድናለሁ የሚባል ነገር አይሰማም፣ አይታይም። እና በዚህ አይነት ቱርሜላ ደግሞ ቤት አጥቼ ቤት ለመስራት ብቻዬን እንጨት ጫካ ሄጄ ሲቆርጥ አንዱ አጭር አልበን ይዞ መጥቶ ካፒታ ላይ ቆሞ እንደዚህ ጆሮ ግንድ ላይ እንዲይዞ ልተኮስ ተዘጋጅቶ ሆናሉ። እኔ አንዱን እንጨት ቆርጬ በድግ ስል ጆሮ ላይ ጥይት እንዴት ተይዟል። ጌታ ሆይ ብዬ እዛ ቁጭ አልኩት። እንግዲህ ከገደለን ቁጭ ካልኩት ይገደል ብዬ ቁጭ ስል ይዞ ቆይና ተነሳ አለ። እሺ አልኩት። ውጣ አለ። እሺ አልኩት። ተስሞ እዛም ጠገራው አስቀምጠ ውጣ አለ። እሺ አልኩት። ወጥቼ ጠገራውን እዛ አስቀምጬ ወጣ። ወርዶ ጠገራውን ይዞ አይቶ የት አባቴ ሀገር ሚሊሜትር ይቆርጣል እናቴ ሁለተና እዚህ ከመጣ ያለው አለ። ሞተ ነበር ካሉ እግዚአብሔር ማትረፉ አየው። በዚህ አይነት አደጋ ውስጥ ጌታ አሳልፎ ዛሬ ደግሞ ክብር ሰው አድርጓል። ዛሬ ያ ስደት ሁሉ ጎርፍ ውሃ ቆሻሻን ይዞ እንደሚሄድ አልፏል። እኔ ዛሬ ያ አገር አባት፣ የሐመር አባት፣ የከተማ አባት ሆኛለሁ። እግዚአብሔር እንደዚህ በጣም አመሰግናለሁ። ጊዜው ደርሷል። አንድ የማልረሳው ነገር ትልቅ ነገር ደቡብ ምዕራብ ቀጠናው አልዱባ ላይ መጥቶ ስልጠና ለና ሲሰጡ ትላልቅ ሰዎች እነ ባሳደያ እነ መስረት እነ ኤልያስ ዚዶ ቀጠና መሪዎች መጥቶ ስልጠና ሰጥቶ ከጨረሱ በኋላ የመጨረሻ ቀን ላይ ሰሌዳው ላይ ፈተና ጽሑፍ ላይ ይጽፋል። ሲጽፉ ምን ይላሉ? እናንተ አልተማራችሁም፣ ያለ ትምህርት ነው ወደዚህ በረሃ የመጣችሁት። ስለዚህ ልጆቻችሁ ምን ታደርጋላችሁ? ዳሽ ይህን ሞልታችሁ ኑሩ። እዚያ በረሃ ላይ መኖር ከፈለጋችሁ ልጆቻችሁ ምን እንደምታደርጉ ዳሽ መሬቱን አጥፍታችሁ መታችኋልና ወደፊት ስትመለሱ አሁን መሬት ለራሹን መንግስት የሰጠው ለእርሻ ሰው ነው እና መሬት የላችሁ የት ትኖራላችሁ? ዳሽ እንደገና አልተማራችሁም፣ የተማሩ ተማሪዎች ቦታ ሲይዙ ምን ሆናችሁ ትኖራላችሁ? ዳሽ እንደዚህ ጥያቄ 10 ጥያቄዎችን አስቀመጠ። ለኔ በጣም ቀላል ሆኗል። አባቴ ገና ተወልጄ በ8ኛው ቀን ሲሞት እኔን ያሳደገ ማን ነው? እግዚአብሔር አይደለም ወይ? ልጆች የእግዚአብሔር ናቸው። ዳሽ ላይ ልጆች የኔ አይደሉም፣ የእግዚአብሔር ናቸው። ትምህርቱን በሁሉ እግዚአብሔር ከፈለገ ያስተምራቸው፣ ሞኝ ያደርጋቸው። መሬቱ ደግሞ እዚህ ምድር ላይ ለኤልሳ የኑሮ እድሜ አለ ካለ አንድን ሰው አንስቶ ለኔ ይሰጣል። አለዚያ በእጅ ያልተሰራ ህንጻ ቤት በሰማይ አለ። እሳዩ ብዬ ዳሽ ሞላው። ደሞዝ የምትሉ ቤተክርስቲያን ነው። ቤተክርስቲያን አሁን ቅርብ ትዘጋለች፣ ቶሎ ይዘጋል ቤተክርስቲያን። ደሞዝ ስታጡ ምን ትሆናላችሁ? ሰው በእንጀራ ብቻ አይኖርም ተብሎ ተጽፏል። እጄ ሙሉ ነው፣ ሰርቼ ወንጌል እየሰራ እኖራለሁ፣ አልሞትም። ወንጌል ስራ ደግሞ አልተውም። ያልተማረን ሰዎች ስለሆነ የተማሩ ሰዎች ሲነሱ ቀደም በመጥቼ ቤተክርስቲያን ወልውዬ ወንበሮች ሁሉ ጠራርገ ምን አድርገ ቁጭ በቃል ስማል የተማሩ እኔን ያስተምሩ እሰዩ። ይህን ሁሉ ሲሞላ ደስታ ይደል አልቻልኩምና የኔ ልጆቼ አሁን አንዱ ዲላ ሲሄድ፣ አንዱ ጅማ ሲሄድ፣ አንዱ አዲስ አበባ ዩኒቨርሲቲ ሲገባ፣ አንዱ ሐዋሳ ሲገባ፣ አንዱ ሆሳና ስትገባ ሁሉ ኮሌጅንም ዲግሪውንም ሁሉ ገብቶ ጨርሰው የመጨረሻ በረሃ ላይ የተወለደው ናትናኤል ዶክተር ናትናኤል ተብለው ኃይለኞችን ጌታ ደግሞ አፈርቶ የኔ ልጆች ብቻ አይደለም የወንድሜ ልጆችም ጭምር ከጎፋ የመጡት ሁሉ ከኔ ጋር የመጣ ሁሉ ዛሬ መምህር ሆኖ ታላላቅ ቦታ ደርሶ ምን አይነት ልጆችን አይተዋል? 6 ናቸው ልጆች 6 ናቸው። 4 ወንድ ልጆች 2 ሴት ልጆች 6 አሉ። የልጅ ልጆች ደግሞ አንዱ 3 አንዱም 3 6 ልጆች፣ አንዷም 3 9 ልጆች፣ አንዱ ደግሞ 1 10 አንዱም 1 11 የልጅ ልጆች ወደ 13 ናቸው። 13 እና 6 19 የልጆች ጋር 19 ቤተሰብ ሆነናል። ከ73 እስከ ዛሬ አገልግሎት ላይ ያለሁት
አሁን ስንት ዓመት ነው? ያ 43 ወይ 44 እንደዚህ አይነት እኔ 43 ቤት ነው ያለሁት። አገልግሎት ዘመን እንዲህ ያልኩኝ እና አሁን ደግሞ ጌታ በፈቅድ ገና አገለግላለሁ። ወጣት ነኝ። ያልታረሰ ቦታ አለ። እግዚአብሔር የሰጠኝ ጸጋ አለ። አሁን ደግሞ ጥሪ አገልግሎት አገልግሎት ሰው ቤት እኔን እየጠራ እንዲያገለግል በሽተኛው ሲመጣ በሽተኛ ላይ ጸልያለሁ። ሐኪም ቤት የመጣ በሽተኛ ሁሉ ወደ ኤልሳ ጋር ይዛችሁ ሂዱ፣ ወንጌላውያን ጋር ይዛችሁ ሂዱ እየተባለ ይህን ጸጋ እግዚአብሔር እጅግ በጣም ክብር ጸጋ ሰጥቶ ምሕረት ደግሞ የተባለው ምሕረት ዲማካ ላይ እኔን አሁን የሚደርስ የለ የምሕረት ካባርታው እኔ ነው ያለው። ምሕረት ሁሉ እኔ ነው። አሁን እግዚአብሔር ሰጠ ለሁሉ ልጆች ቤት ሰርቼ ለራሴ ተጠቅሜ ከብቶችን አስሬ እግዚአብሔር ታምረኛ አምላክ ስለሆነ በእኔ ሕይወት ላይ ታምር ሰርቷልና ይሄ ጌታን ለሚያገለግል ለሁሉ እግዚአብሔር ሊሰራ የተዘጋጀ ቃል ነው። ሰዎች ልባቸውን ለጌታ ቢሰጡ ጌታ ለሰዎች ልቡን ከፍቶ ይሰጣል። እና እንግዲህ መጽሐፍ ቅዱስ ሲናገር ነገር ግን አስቀድማችሁ የእግዚአብሔር መንግሥት ጽድቁን ፈልጉ ሁሉ ይጨምርላችኋል። አሁን ለኔ ተጨምሯል። የጎደለ ነገር የለም። አሁንም የተጨመረ ነው እና በዚህ አይነት አገልግሎት ላይ ነው ያለሁት። ጥያቄያችን መጨረሻ ከማድረጋችን በፊት ወጣቶች ማስተላለፍ የሚፈልጉት መልእክት ካለ? አሁን እኔ የአሁኑ ትውልድ ሌላቸው የሚፈልገው ምንድን ነው? ከአደራ ጋር ነው የሚሰጣቸው ምንድን ነው? አንድ አይነት ጸሎት ነው። እኔ አሁን ሳይ ጸሎቱን የሚወድ ትውልድ የለም። ጸሎቱን ደቂቃ አንድ 5 ደቂቃ ለመጸለይ ይፈልጋል። ጸሎት ጊዜ ይፈልጋል። ጥሞና ይፈልጋል። ከማለዳ እስከ 12 ሰዓት ድረስ ጸልዩ ጊዜ ወስዳችሁ። ወጣቶች ማስታወሻ ይዛችሁ እየጻፋችሁ ስለ ሕይወታቸው፣ ስለ ኑሯቸው፣ ስለ ትምህርታቸው፣ ስለ እድገታቸው፣ ስለ አገራቸው፣ ስለሚሆነው ነገር ሁሉ ማስታወሻ ላይ እያሞላችሁ ጸልዩ። እየጸለያችሁ ጌታ የሰጠው ነገር ምስጋና ራይት እያደረጋችሁ ይህን ተለማመዱ። ይህን ከተለማመዳችሁ ሰይጣንን ታሸንፋላችሁ። ካልጸለያችሁ ሰይጣን እናንተን ያሸንፋችኋል። አሁን እንሳይ በዘመናችን አሁን ሳይ ጸሎት ያለ አይመስልም። የሚጸለይ ሰው አይታይም። አገልጋይ ብቻ ይበዛል። አገልግሎቱን ብቻ ይወዳል። ሳይጸለይ እንዴት ማገልገል እንደሚችል ለኔ ከባድ ነው። ወጣቶችን አሁን እኔ የምመክራቸው ነገር ቢኖር ጸልያችሁ ስራ ጀምሩ። ውጡ፣ ጸልያችሁ ውጡ። ጌታ ፊት ንጽሕና እንጠብቃለን ካላችሁ ጸልዩ። ጸሎት ከአደጋ ያስመልጣል። ጸሎት ከሞት ያስመልጣል። ጌታ ኢየሱስ ክርስቶስ ወደ ፈተና እንዳትገቡ ትጉና ጸልዩ ብሏል። ይህንን ይዛችሁ ጸልያችሁ ልባችሁን ለጌታ ስጡ። እኔ ጌታ ሆይ ልብን ለአንተ ሰጥቻለሁ ብዬ ወጥቻለሁ። ልቡን ለጌታ ያልሰጠ ሰው ጌታን ማገልገል አይችልም። ልብን ወደ ጌታ መስጠት ማስረከብ። ራሳችሁን ለጌታ ካስረከባችሁ ጌታ ደግሞ ለእናንተ ይሰራል። በአገልግሎት ጎዳናው የደገፉት አካል ማመስገን የሚችሉትን እድል ስጡት እስቲ። በአገልግሎት ጎዳና ላይ እግዚአብሔር ይባርካቸው። በአገልግሎት ጎዳና ላይ ብዙ የደገፉን በተለይ የደቡብ የአሪ ዞን አሁን የተባለው ግስቴ፣ አርኪሻ፣ ጎልዲያ የወንጌላውያን እምብርት ነው እና ተርበን እዛ ነው መተን እርዳታ ምግብ የምናገኘው። ባናታን ኮይቤን ከተራበን መተን ከነሱ ገንዘብ እያገኘን በቆሎ እያገኘን ቡና ቅጠል ሁሉ ወቅቶ ለና እየሰጡ ወንጌልን ከኛ በላይ ሆኖ ለና ወንጌል እንዲሰራ ለና ትጥቅ ሆኖ እናን ያስታጠቁትን ህዝቦችን በጌታ ስም ለማመስገን እወዳለሁ። በተለይ እንደገና ከጋሞ ጎፋ ጀምሮ ለና እህል የጫኑ ልብስ የጫኑ ከጋሞ ከጎፋ ከቁጫ ከተለያየ ቦታ ወንጌላውያን እስከ ዛሬ እናን እያለበሱ እያበሉ እያጠጡ ደሞዛችንን ለእያንዳንዱ ህብረት ለእያንዳንዱ ክፍል ለማህበር ሰጥተው፣ ለምሳሌ እኔ አሁን
ጫሞ ህብረት ላይ ዮዶ የሚባል አጥቢያ አለች። ለኔ ደሞዝ ትከፍላለች። መጥተው እኔም በየዓመቱ ይጠይቃሉ። ሲቸገር ይረዳሉ፣ ሲታመም ያሳክማሉ። በዚህ አይነት ወንጌልን የሚደገፉ አባቶች ስላሉ የሰማይ አምላክ እግዚአብሔር ይባረካችሁ። ተመልካቾቻችን እንግዲህ ቆይታችን እንደተመለከታችሁት ነው። ጤናማ ሆኜ መጥቼ ታምሜ ወደ መጣሁበት አካባቢ አልመለስም። የወንጌላዊ ኤልሳ ኪቶ ባለቤት ይሞታሉ የተባሉት እግዚአብሔር እድሜን ቀጥሎላቸው በወንጌል አገልግሎት ጎዳናቸው ሰፍተው ቀጥለዋል። መንገዳቸው ላይ ተግዳሮት ሆነው የቆዩ ተነስተዋል። ይጠፋሉ ያሉት ራሳቸው ጠፍተዋል። በእንዲህ አይነት የህይወት ጎዳና ወንጌላዊ ጋሽ ኤልሳ ወንጌልን አገልግለው አሁን ለምንገኝ ወጣቶች ወንጌልን አድርሰውልናል። የዛሬው እንግዳችን ወንጌላዊ ጋሽ ኤልሳ ኪቶ ረጅም ዕድሜ ከሙሉ ጤና ጋር እንዲሰጡት መልካም ምኞታችን ነው። አብራችሁን ስለምትሆኑ እጅግ በጣም ከልብ እናመሰግናለን። ሀሳብ አስተያየታችሁን የምትሰጡ በመላው ዓለም የምትገኙ ክርስቲያኖች፣ መልካም ቅን ልብ ያላችሁ ኢትዮጵያውያን፣ ኤርትራውያን በሙሉ ምስጋናዬ እጅግ በጣም ከፍ ያለ ነው። ሰብስክራይብ በማድረግ አገልግሎቱን ይደግፉ። ሁሌም ይሄ መልእክት እንዲደርሶ የደወል ምልክቱን በመጫን ይከታተሉ። ቤተሰብ ስለመሆኑ እጅግ በጣም ከልብ እናመሰግናለን። ጋሼ ስለነበረን ጊዜ ውድ ጊዜዎትን ሰውተው ከኛ ጋር ስለሆኑ እጅግ በጣም ከልብ እናመሰግናለን። እግዚአብሔር ይባርኮት። አሜን።